ለምሳሌ ከዚህ እንለካ። ከዚህ ተነስተን ወዴት ነው መሄድ ያለብን? ወደዚህኛው ሴንተር። ስንት ሆነ? 19 ሜትር ከ97። ከዚህኛው 19 ሜትር ከ97 ቀንሰን እዚች ጋር ምን እናገኛለን? ስቴሽናችን እናገኛለን ማለት ነው። እዚህ ጋር 720 ያለን እዚህ ጋር ምን አገኘን? አክቹዋሊ ይሄንን ቦታ እንዳጋጣሚ ነው ሴንተር ራሱ ማለት ፉል ስቴሽን ላይ ነው የደረሰልን። ይሄንን 160 አለ፣ 180 አለ፣ ስኬሏ ስላነሰች ነው። እዚህ ጋር ደግሞ 200 አለ። ፓይፓችን የሚቀመጠው ኤግዛክትሊ 180 ላይ ነው። 7 ፕላስ 180 ላይ ነው። ምንድነው የሚያስፈልገኝ? ከዚህ ምንድነው የምወስደው? 7 ፕላስ 180 ላይ ያለ ቲፒካል ሴክሽን ያስፈልገኛል ማለት ነው። 7 ፕላስ 180 ላይ የሚባል ቲፒካል ሴክሽን ያስፈልገኛል። ቲፒካል ሴክሽኑ ከየት ነው የማገኘው? ከኤግል ፖይንትን አሊያም ደግሞ ከሲቪል ስሪዲ ኤክስትራክት ተደርጎ የወጣ ክሮስ ሴክሽን ቴምፕሌቶች አሉ። እችን ፖይንት ይዤ ሄድና ኤክስትራክት አድርጌ ያወጣታለሁ። ያው ኤክስትራክት እንዴት እንደሚደረግ ምናምን የሚሉትን ቀጣይ በሌላ ክፍለ ጊዜ እናያለን። ኤክስትራክት ተደርጎ አሁን ይሄንን ኤክስትራክት አድርገን ካወጣን በኋላ እቺን ስቴሽን ካወቅን በኋላ ኤክስትራክት አድርገን ምንድነው ማምጣት የምንችለው? እንደዚህ አይነት ቴምፕሌት ማግኘት አለብን። እቺ ቴምፕሌት ነው የምናገኘው ከሲቪል ስሪዲ ኤክስትራክት አድርገን አሪያም ደግሞ ከኤግል ፖይንት አውጥተን የምናገኘው ይሄን አይነት ቴምፕሌት ነው የምናገኘው። ይሄንን ቴምፕሌት ምንድን ነው የሚጠቅመን? ይሄንን ቴምፕሌት የውሃው ፕሮፋይል እንድናየው ሴክሽን ቪው፣ ቶፕ ቪው፣ ይሄ ማለት እዚህ ላይ ነው። አሁን ወርኪንግ ድሮዊንግ ለሳይት ማዘጋጀት የምንጀምረው እዚህ ላይ ነው። ስለዚህ እዚህ ላይ ምንድነው የምናስቀምጠው? የፓይፑ ሴክሽን ቪው፣ የፓይፑ ቶፕ ቪው፣ የፓይፑ ሌፍት እና ራይት ቪው እና የፓይፑ ኮኦርዲኔቶችን እና ኤሊቬሽንን የምናስቀምጥበት ለሳይት ትክክለኛ ፊገር ይዞ ሳይት ላይ የሚያስቀምጡበትን ፖይንቶች የምንሰጠው እዚህ ላይ ነው። እዚህ ኢንተርፌስ ላይ ነው። እዚህ ላይ በደንብ መጠንቀቅ አለብን። እዛች ላይ ሆሪዞንታል አላይመንት ላይ ትክክለኛ ቦታው ለማወቅ ጠቅሞናል። እዚህ ጋር ደግሞ ወርኪንግ ድሮዊንግ በትክክል የምናዘጋጅበት ፖይንት ይሆናል ማለት ነው። ስለዚህ ምንድን ነው የምናደርገው? እዚህ ጋር እንመጣና ቅድሚያ እችን ፖይንት ኦልሬዲ ፊክስ ማድረግ አለብን። እችኛው ዲዛይን ኤሌቬሽኗ 777.41 ነው። እዚች ፖይንት ላይ አሁን እንደዚህ ስነካው እዚህ ከታች እዚች ጋር የሚታያችሁ ከሆነ እዚች ጋር ያለውን ነገር እችኛው 2 ምናምን የተለየ ቁጥር ነው ያለው፣ ብዙ ቁጥር ነው ያለው። መሆን ያለበት 777.41.00 መሆን መቻል አለበት። ኤክስ እና ዋይ እዚች ቦታ ላይ ፊክስ ማድረግ አለብን። ምንድነው የምናደርገው? አሁን እዚህ ከላይ ምን አለ? ዩሲኤስ አለን። ዩሲኤስ እንመጣና እቺ ዩሲኤስ ነካ እናደርጋለን። አንዴ እዚች እንመጣና ማሰር አለብን። ይሄንን ካላሰር ነው ቀጣይ የምንሰራበት ስራዎችን ፎልስ ነው የሚሆነው። ስለዚህ እዚህ ጋር ማሰር አለብን። ክሊክ አድርገን ኢንተር። ስለዚህ እዚች ጋር እመጣለሁ፣ ክሊክ ኢንተር እያደረኩት ያለሁት ይታያቸዋል። እቺ ክሊክ እናደርጋለን። እዚች ጋር መጠን ክሊክ እናደርጋለን። ከዛ ራይት ክሊክ እንላለን። ቀጥለን ምንድን ነው የምናደርገው? እዚች ጋር እንመጣለን። እዚች ጋር ምትላለች ኦሪጅን ምትላለች፣ እነካለን። አሁን ምንም ነገር አናደርግም። 0 ማይነስ 777.41 ብለን ኢንተር እንላለን። እዚች ጋር እንመጣና እዚህ ጋር ምን ሆነች? እዚህ ቅድሙን ያየናትን ፖይንት እዚች ጋር አሁን እቺን ስነካ ራሷ ነው የምትሆነው 777.41 0.777.41 ሆነች ማለት ነው። ዋይ ዳይሬክሽኑ 77.41 ነው። በኤክስ ዳይሬክሽኑ ግን 0 ነው ማለት ነው። ኤክስ ኮማ ዋይን 10 ነው ፊክስ አደረግ ነው ማለት ነው። ለምንድን ነው የሚጠቅመን? አሁን ወደ ኤክስኤላችን እንሄድ። ይህን ኤክስኤል ኦልሬዲ ይህንን ኖርዚንግ እና ኢስቲንግ ኮንካትኔት ያደረግነው ቨርቲካል ወይም ሆሪዞንታል ፕሮፋይላችን ላይ ሂደን ስቴሽኑ ስፔሲፋይ ለማድረግ ነው የሚጠቅመን። ስቴሽኑ ስፔሲፋይ እንድናደርግ ነው የሚጠቅመን ማለት ትክክለኛ የፓይፓችን ሎኬሽን እንድናይ ይጠቅመናል። ሌላ ፍሎ ዳይሬክሽኑ እንድናቅ የሚጠቅመን ደግሞ እዚህ ጋር ሆሪዞንታል ፕሮፋይሉ ላይ ስንጥለው ይሄንን ራሱ ሌላ ደግሞ ሴንተሩ ማን እንደሆነ ስፔሲፋይ እንድናደርግ ሆሪዞንታል ፕሮፋይልን ይጠቅመናል። እዚህ ጋር የጣልነውን
እዚህ ጋር የጣልነውን ሆሪዞንታል ፕሮፋይል ላይ እንምጣና እዚህ ጋር የጣልነውን አንደኛ የፖይንቶቹ ሴንተር የትኛው እንደሆነ እናውቃለን። በአብዛኛው ጊዜ የምንጠቀመው ይሄ ሴንተር ነው። ምክንያቱም ዘ ሎወስት ፖይንት የምንለው ሴንተሩ ነው። ጎርጁ ዝቅተኛ ጎርጁ ላይ እንትን የምናደርገው ሴንተሩ ነው። ስለዚህ ለምሳሌ እንደዚህ ነው ማለት ነው ባጭሩ። ቅድምም እንትን ላይ ያሳይቻቸው ነበረ። እንደዚህ አይነት ነው አይደል? ውሃ የሚሸረሽሩ ቦታ ላይ። ስለዚህ የተነበበው እዚህ ፖይንት እና እዚህ ፖይንት ላይ ነው። እዚህ ፖይንት ላይ ተነበበች፣ እዚህ ፖይንት ላይ ተነበበች፣ እዚህ ፖይንት ላይ ተነበበ። ሶ አብዛኛው ጊዜ ለዲዛይን ማለት ለወርኪንግ ድሮይንግ ለማዘጋጀት የሚጠቅመኝን ይሄንን ፖይንት ነው። ይሄ ማለት ደግሞ ይሄንን ላይን ነው ማለት ነው። ሶ ከዚህኛው ከሆሪዞንታል አላይመንት ላይ ምንድነው የሚጠቅመኝ ብያቸዋለሁ። አንደኛ ሴንተር ኦፍ ፓይፔን እንዳቅ፣ ሎኬሽኑ በትክክል ያለበት ስቴሽን እንዳቅ፣ ከዛ ኤክስትራክት አድርጌ ቴምፕሌት እንዳወጣበት የሚረዳኝ ነው። ሌላኛው ደግሞ ምንድነው ኦርቶ ነው አሊያም ስኪውድ ነው። አሁን ስኪውድ ማለት ቀጣይ ኔክስትም አሳያቸዋለሁ። ስኪውድ ማለት ይሄንን መንገድ ፐርፐንዲኩላሩ ኦርቶ እንለዋለን። ለዚህኛው 90 ዲግሪ የሆነውን ሁሉ ኦርቶ ነው የምንለው። ነገር ግን የሆነ ሳም አንግል ለምሳሌ ቶፓችን ሴንተር ኦፍ ቶፓችን እንደዚህ ሊመጣ ይችላል፣ እንደዚህ ሊመጣልን ይችላል። ሶ ይሄንን እዚህ ጋር አሁን ይሄንን እዚህ ጋር ብለካ ኦርቶ ነው 90 ዲግሪ ነው ለመንገዴ። ሶ ይሄ ቶፑ 90 ዲግሪ ለመንገዴ ነው የተለቀመው። ሶ ይሄንን ጎርጅ 90 ዲግሪ ኦፍ ለመንገዴ ነው። ነገር ግን ይሄንን ከሆነ ግን ሳም አንግል አለው፣ ከ90 ዲግሪ ሳም አንግል አለው። ሶ ይሄንን ምንድነው የምንለው ስኪውድ የሆነ ፓይፕ ነው እንድንል ይረዳናል። ሶ አሁን ግን ይሄንን ስኪውድ አይደለም። ስኪውድ ቀጣይ ጊዜ እናየዋለን። አሁንን ይሄንንም እንድናይ ይረዳናል ሆሪዞንታል አላይመንት። ሶ ወደ ኤክስኤላችን እንሂድ። ኤክስኤላችን ስንመጣ ይሄንን ኮንካቲኔት ያደረግነው ሆሪዞንታል አላይመንት ላይ ለመጣል ኖርዚንግ ፕላስ ኢስቲንግ ነው የምንጠቀመው። ሶ ይሄንን ተጠቅመን ጨረስን። ይሄ ያስፈልገን። አሁን ደግሞ ቀጣይ ምንድነው የሚያስፈልገን? እኛ ቀጣይ የሚያስፈልገን ሴንተራችን ይሄንን መሆኑን አውቀናል። እቺ ሴንተራችን ብቻ እንውሰድና ሴንተራችን በመውሰድ ቀጣይ ምንድነው የምናደርገው? ወደ ቲፒካል ሴክሽናችን ይሄ ማለት ወደዚህኛው ቲፒካል ሴክሽናችን ለማስቀመጥ እንዲረዳን ምንድነው ማድረግ አለብን? ያን ኤክስኤል ማሰር አለብን ማለት ነው። ስለዚህ ወደዚህ እንመጣለን። አሁን እዚህ ከመጣን በኋላ ሌላ ምን ማግኘት አለብን? ወደ ቨርቲካል ፕሮፋይል ለመቀየር ይሄን ኤሊቬሽን ኮማ ዲስታንስ ማግኘት አለብኝ። ዲስታንስ ከየት ነው የማገኘው? ከኖርዚንግ እና ከኤስቲንግ ነው። ከኖርዚንግ እና ከኤስቲንግ እንዴት ነው ማግኘት የምችለው? እዚች ጋር መጣልና ፕላስ እላለሁ፣ አሊያም እዚህ ኳልቱል እና ስኳርት የሚለውን ይሄንን ደብል ክሊክ አደርጋለሁ። ስኳርት ካረኩ በኋላ ይሄ ማለት ስኩዌር ሩት የዲስታንስ ፎርሙላ የምንጠቀምበት ስኩዌር ሩት ካልኩ በኋላ ይሄንን ማይነስ እራሱ ከዛ እችን ልዝጋና በዚህንም ልዝጋትና ይሄንን ማይነስ ይሄንን አንደር ስኩዌር ፕላስ አሁንንም ቅንፍ ልክፈትና ኖርዚንግ ማይነስ ኖርዚንግ ቅንፌን ልዝጋ። ከዛ ስኩዌር ስለው ምን አገኘው? ስኩዌር ሩት አገኘው ማለት ነው። ስለዚህ እዚህ ሴንተሬ ላይ 0 እንዲልልኝ ያደረኩት ማለት ነው። ቆይ አላይመንት ስተዋል ወደ ታች ወረድ ላደርጋ እቺን ሴንተሬ እቺ 0 እንድትሆንልኝ ያደረኩ ማለት ነው። ስለዚህ ቀጣይ ምንድነው ማድረግ ያለብኝ? ከዚች ሴንተሬ እስከዚህ ድረስ ያለው ዲስታንስ ምን ያክል ነው ማወቅ አለብኝ። ምን ያክል ዲስታንስ ሄዶ ነው ይሄ ኤሊቬሽን የማገኘው የሚል ነገር ማየት አለብኝ። ሶ ምንድነው የማደርገው? እዚህ ጋር መጣና እዚች ጋር እቺ የመጀመሪያዋ ዶላር